ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነባ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልን? እኛ ሰላም ነን አልሐምዱሊላህ። ዛሬ በሌላ ቪዲዮ ተመልሰን መጥተናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሁልጊዜ የምንለቃቸውን አዳዲስ ቪዲዮዎች እንዲደርሷችሁ ማለት ነው። ቤተሰቦቻችን ደግሞ ላይክ እያደረጋችሁ ቪዲዮን ደግሞ ለወዳጅ ደምሮቻችሁ እንዲደርሳቸው ሼር እያደረጋችሁ ጀምሩት፣ አበረታቱ ማለት ነው። ዛሬ የምነግራችሁ እስከዛሬ ከሰራናቸው ቪዲዮዎች ለየት ያለና ወጣ ያለ መረጃ ነው ይዤላችሁ የመጣሁት። እንዲሁም ደግሞ ከስከዛሬው አሰራርም በተለየ መልኩ እየተሰሩ ያሉ አዳዲስ መጅሊስ ጨርቆችን እንዲሁም ደግሞ የመጅሊስ ስታይሎችን ይዤላችሁ የመጣሁት። እስከ መጨረሻው አብራችሁን ቆይታችሁ ሙሉ መረጃውን ውሰዱ ማለት ነው። ማዘዝ የምትፈልጉ ደግሞ ባዮ ላይ ስልክ አስቀምጬላችኋለሁ። በዛ እየደወላችሁ ማዘዝ ትችላላችሁ። በዋትስአፕ፣ በቴሌግራም፣ በኢሞ በተመቻችሁ ማለት ነው። የምጠይቁት ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልን። በተቻለ አቅም እኛ ለመመለስ እንሞክራለን ማለት ነው። እንግዲህ ዛሬ ይዘን ወደ መጣ ነው ቪዲዮ እንመለሳለን ማለት ነው። እንግዲህ እነዚህ እስከዛሬ ሲሰሩ የነበሩ መጅሊሶች ያው የሚታወቁ ናቸው ማለት ነው። ግን አሁን እነዚህኞቹ መጅሊሶች በስታይልም ብትሉ በጨርቅም ብትሉ እንዲሁም ደግሞ ቤት ላይ በሚፈጥሩት ግርማ ሞገስም በጣም የተለዩና ቆንጆ ናቸው። አሁን ዘመኑ ላይ እየተሰሩ ያሉ መጅሊሶች ናቸው ማለት ነው። እነዚህ መጅሊሶች ያው ኢትዮጵያ ውስጥ አሁን ገና እየተለመዱ የመጡ ይሆኑ እንጂ በአረብ ሀገራቶችና እንዲሁም በአውሮፓ ሀገራቶች እየተሰሩ ያሉ በቃ የዘመኑ በጣም ቅንጡ የሚባሉ ቆንጆ መጅሊሶች ናቸው ማለት ነው። እነዚህ መጅሊሶች በጣም ቆንጆ የሚያደርጋቸው ነገር ምንድነው? እንደየፍላጎታችሁና እንደየምርጫችሁ መሰራት ይችላሉ ማለት ነው። በቦንድድም ብቻ መሰራት ይችላል። እንዲሁም ደግሞ ከእንጨት ጋር ተቀላቅለው መሰራት ይችላል። እንዲሁም ደግሞ እንደ ነባሩ መጅሊስ በቤታቸው ልክ ተለክተው መሰራት የሚችሉ ናቸው ማለት ነው። ጨርቆቹ ምንም አይነት የተለየ ዲዛይን ወይም አበባ ምናምን የላቸውም። ከለር ብቻ ነው ያላቸው። የተለያየ ከለር አላቸው። እንደምታዩት በጣም ክሬም የሆኑ ከለሮች አሁን በተደጋጋሚ ሰው እያሰራ ያለው ክሬሞቹን ነው። እንዲሁም እንደምትመለከቱት ደግሞ ሲልቨር ከለር አለው፣ ወደ ግሪ የሄደ ማለት ነው። ቤታችን ቆሻሻ ያስቸግራል ለምትሉ ይሄ ግሬው ማለት ነው በጣም አሪፍ ነው። ቆሻሻ ይችላል፣ ለአይንም በጣም ማራኪ ነው። አይ ቤታችን ፈካ ይላል እንደዛ ነው የምንፈልገው የምትሉም ካላችሁ ደግሞ ክሬሞቹ ደግሞ የተሻለ አማራጭ ናቸው ማለት ነው። ይሄ ብቻ አይደለም ያላቸው የተለያየ ከለር ያላቸው ጨርቆቹ ማለት ነው። ግን በአብዛኛው ሰው እየመረጠውና እየወደዱ ያለው እንደምትመለከቱት የክሬሙ ከለር እና እንዲሁም ወደ ነጭ ሄደ እንዲሁም ደግሞ ወደ ግሬ ሄደ ከለሮች ነው በአብዛኛው ሰው እየመረጠ ያለው። እነሱ ነው ዛሬ ላሳያችሁ የመጣሁት። የተለየ ምርጫ ከለር ካላችሁ ደግሞ በመታናገሩ ሰዓት ኢንሻአላህ አስመርጣችኋለሁ ጨርቆቹ ማለት ነው። አሁን ቀጥታ ቪዲዮዎቹን በደንብ ማብራሪያ ይሰጣችኋለሁ። ያን ያክል ማብራሪያ የሚፈልጉ ቪዲዮዎች አይደሉም፣ በጣም የሚያማምሩ እንደሆኑ ያስታውቃሉ ማለት ነው። አሁን ዘመኑን ጠብቀው እየተሰሩ ያሉ ፋሽኖቹ እነዚህ ናቸው ማለት ነው። ከፍታቸውም እስከዛሬ ስንሰራቸው እንደነበሩት ማለት ነው። እንደናንተ ፍላጎት ከ10 ሴንቲ ጀምሮ እስከ 45 ሴንቲ ድረስ መሰራት ይችላሉ። ባለ 10፣ ባለ 16 እንዲሁም ባለ 20፣ ባለ 30፣ ባለ 35፣ ባለ 40 እና እንዲሁም ደግሞ ባለ 45 ተደርገው መሰራት ይችላሉ። በጣም ደስ የሚሉ ናቸው። እንደየፍላጎታችሁ እንደሚመቻችሁ ማለት ነው። ምንም አይነት ደግሞ ጣውላ አንፈልግም በቦንድዶ ብቻ ብላችሁ ከፈለጋችሁ ደግሞ እንደዛ መሰራት ይችላሉ። ለሁሉ ነገር የተመቹ ናቸው ማለት ነው። እንደውም በጣም ሪኮመንድ የሚደረገውና የሚወደደው ያው እንደየሰው ፍላጎት ፍሬም ያለው ነገር ሰው የሚወድም አለ የማይወድም አለ። እንደዛ ስለሆነ ነው እንጂ በጣም ይበረታታ በቦንድዶ ብቻ ቢሰሩ ነው ማለት ነው። ምክንያቱም እንደዛ ያልኳችሁ ለምንድን ነው? በቦንድዶ ብቻ በሚሰሩበት ሰዓት ማለት ነው ቢያንስ ጨርቃችሁ የሆነ ጊዜ ድረስ ተጠቅማችሁበት መቀየር ብትፈልጉ በትንሽ ወጪ ነው የምትቀይሩት። የጨርቅና የባለሙያ ብቻ ነው የምታዋጡት ማለት ነው። ይሄንኛው ግን የፍሬሙን እናሰራ ብትሉ ግን ነገ ከነገ ወዲያ ያው ይሄንኛው የፍሬሙን እስካለ ድረስ ተጠቅመንበት ደግሞ እንደዚህ መጅሊሱን መቀየር እንችላለን የምትሉ ሰዎች እንደዛ ማድረግ ትችላላችሁ። ግን እንደዛ የማድረግ አቅም የሌላችሁና እንደዛ ማድረግ የማትፈልጉ ደግሞ የቦንድዱን ብትገዙት አንደኛ ለረጅም ጊዜ መቆየት እድል አለው። እንጨት ያው ብዙ ጊዜ እየተጠቀማችሁበት ስትሄዱ የመፋፋቅ የመላላጥ ባህሪ ያመጣል። የዛኔ የመጅሊሳችሁ ውበት ይጠፋል ማለት ነው። ግን ሙሉ ቦንድድ ከሆነ እንጨት ስለማይኖረው የመፋቅም የመላላጥም ባህሪ አይኖረውም ማለት ነው። ስለዚህ በበለጠ በጣም ሪኮመንድ የሚደረጉት እነዚህ የቦንድዶቹ ናቸው ማለት ነው። የቦንድዶቹን በፈለጋችሁ ሰዓት ጨርቁን ማስቀየር ትችላላችሁ። እንዲሁም ደግሞ የሚሰበር የሚፋፋቅ ነገር አይኖረውም ማለት ነው። የፈለጋችሁት አመት ጊዜ ተጠቅማችሁ ጨርቁን በፈለጋችሁ ጊዜ ማስቀየር ትችላላችሁ። በሌላም ከለር በሌላም ዲዛይን እንደ ዘመኑ እንደሚመጣው ጨርቅ ማስቀየር ትችላላችሁ ማለት ነው። ለዛ በጣም ጥሩ
አድቫንቴጅ አላቸው ማለት ነው። ስለዚህ ከተለመዱት መጅሊሶች እነዚህ መጅሊሶች በጣም የተለዩና ለቤታችሁ ድምቀት የሚሰጡ በጣም ቆንጆ የሆኑ መጅሊሶች ናቸው። እነዚህ መጅሊሶች ማዘዝ የምትፈልጉ ካላችሁ ከታች ባዮ ላይ ስልክ አስቀምጬላችኋለሁ። በዛ እየደወላችሁ ማናገር ማዘዝ ትችላላችሁ። እዚህ ኢትዮጵያ ውስጥ ከሆነ ደግሞ የትኛውን ቦታ ላይ እናደርስላችኋለን ማለት ነው። ዛሬ እንግዲህ ይዤላችሁ መጣሁት ቪዲዮ ይህን ይመስል። ቀጣይ በአዳዲስ ቪዲዮዎች ኢንሻአላህ ተመልሰን እንመጣለን ማለት ነው። እስከዛው ድረስ በያላችሁበት ሰላም ሁሉንም። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።